ላይት አካዳሚ ስሪዲ አኒሜሽን ተማሪዎች እንግዲህ በዚህኛው ኮርሳችን ስሪዲ አኒሜሽንን ለረጅም ጊዜ አክቹዋሊ በእኛ ተቋም ውስጥ በአውቶዴስክ ማያ ነበር ሲሰጥ የነበረው። እንግዲህ አሁን ላይ ባለው ዲማንድ መሰረት እና ፍሪ ሶፍትዌርም እንደመሆኑ አሁን እዚህ ጋር የምታዩትን የብሌንድ ሶፍትዌርን እንጀምራለን ማለት ነው። እንግዲህ በኮንሰፕቶችም እንዳየነው ምን እንዳልነው ስሪዲ አኒሜሽን ብዙ አይነት ፓርቶች አሉት፣ ብዙ አይነት ስራዎች ይሰሩበታል ወይንም እዛ ውስጥ ያንን ለመጨረስ ፕሮሰሶች አሉት። የመጀመሪያው ፕሮሰስ ሞዴሊንግ ይባላል። ወይንም ያ አኒሜት የምናደርገውን ነገር ምን ማድረግ አለብን? ስሪዲ ዳይሜንሽናሊ ስሪዲ በስሪዲ ምን ማድረግ አለብን? ሞዴል ማድረግ አለብን። ስለዚህ ሞዴሊንግ ይሰራል። ከዛ ከሞዴሊንግ ውጪ ደግሞ ይሄ ኤክስትሪም የሆኑ ሰርፌሶችን ለምሳሌ የፊት መጨማደድ፣ የልብስ መጨማደድ ምናምን የመሳሰሉትን ነገሮች ለመስራት ደግሞ ስንፈልግ ስክራፕቲንግ የሚባል ነገር አለ። ለምሳሌ የምንሰራው ካራክተር ወይንም የምንሰራው ነገር አሁን ለምሳሌ ቁስል ያለበት አይነት ካራክተር ቢሆን ስካፕቲንግ የምንለውን እንጠቀማለን ማለት ነው። እዚህ ጋር እንደምናየው ሌላ ሶስተኛ ላይ ዩቪ ኤዲቲንግ የሚባል አለ። ዩቪ ኤዲቲንግ ማለት ምንድን ነው ስራው ካላችሁኝ ቴክስቸር ማለት ነው። ወይንም አንድ ካራክተር ስንሰራ ምን አለው? ልብስ አለው። ስለዚህ ልብሱ ላይ ደግሞ ምን አይነት ከለር ነው የሚኖረው፣ የጨርቅ ከለር ምን አይነት ነው፣ ፋብሪኩ ምን አይነት ነው የሚለውን ነገር የምንሰራበት ነው። ከዛ በኋላ ላይቲንግ አለው። በቀን ነው በማታ ነው የሚሉትን ሪያሊስቲክ የሆኑ ላይቲንጎች አሉት። የተለያዩ አይነት ኢፌክቶችም እንማራለን እዚህ ኮርስ ላይ። እንግዲህ ብዙ አይነት ነገሮች እንማራለን። ሲሙሌሽኖች፣ የውሃ ሲሙሌሽን፣ የፓርቲክል ሲሙሌሽን ምናምን የመሳሰሉትን ነገሮች ልንሰራ እንችላለን። ለምሳሌ ጀበና ቡና ሲፈላ ያለ አይነት አኒሜሽኖችን ለመስራት ስንፈልግ ምን እናደርጋለን? ፓርቲክል ነው የነዛ ቡና ሲቆላ ምናምን ያለው ፓርት የምንሰራው። ቀጥሎ ደግሞ ቡናው ከተፈጨ በኋላ ደግሞ ሲቀዳ ደግሞ ያለው ደግሞ ራሱኑ ሌላ ደግሞ በፍሉድ ሲሙሌሽን ነው የምንሰራው። ስለዚህ በዛ ፕሮሰስ መሰረት እያደረግን ትልልቅ ሲሙሌሽኖችን መሰበር፣ መቀደድ ምናምን የመሳሰሉ ሲሙሌሽኖችን በዚህ ሶፍትዌር በብሌንደር ሶፍትዌር የምናይ ይሆናል ማለት ነው። ስለዚህ በዚህኛው ቪዲዮአችን ሞዴሊንግ ምንድን ነው እና አጠቃላይ ብለንደር ላይ ያሉትን ኢንተርፌሶች የምናይ ይሆናል ማለት ነው። የተወሰነውን በዛ መሰረት ኢንትሮዲውስ እንደራረጋለን። በዚሁ እየቀጠልን አድቫንስድ እስከሚባል ደረጃ ድረስ እናደርሰዋለን ማለት ነው። ሌላው ደግሞ እንደ ቦነስ በዚህ ሶፍትዌር ላይ በዚህ ስም ትምህርት ላይ አጠቃላይ ስሪዲ አኒሜሽን የሚባለው ትምህርት ላይ እንደ ቦነስ ማድረግ ያለብን ደግሞ ምንድን ነው? ከዚህ ሶፍትዌር ባለፈ ምንድን ነው ጊዜው የዋጀውን ወይንም ጊዜው የሚፈልገው ደግሞ የአርቲፊሻል ኢንተለጀንስ ወይንም የኤአይ አኒሜሽን ቴክኒኮችን ደግሞ በተወሰነ ወደ መጨረሻ አካባቢ በተወሰነ የምናይ ይሆናል ማለት ነው። ምክንያቱም ይህንን ብቻ አውቆ ጊዜ አሁን እንግዲህ እንደዚህ አይነት ስራዎች ረጅም ሰዓት የሚፈጁ አንድን አኒሜሽን ሰርቶ ለማጠናቀቅ የሚፈጀው ሰዓት በጣም ብዙ የሚሆንበት ጊዜ እየመጣ ነው። ነገር ግን አኒሜሽኖችን አርቲፊሻል ኢንተለጀንሶችን ወይም ኤአይዎችን መጠቀም ግን ያንን ስራ በአግባቡ ከተጠቀምን በብዙ ስለሚቀንስልን፣ ስለዚህ ወደዛ መንገድ ደግሞ መግባትም ያስፈልጋል። ምክንያቱም እንደ ስራ ወይንም እንደ ካሪር ይሄንን ነገር መስራት የምትፈልጉ ሰዎች በሰፊው ነው ማሰብ የሚያስፈልጋችሁ እንጂ አንድ ነገር ላይ ብቻ ተመስርታችሁ መስራት ተገቢም አይሆንም። ጊዜውም ደግሞ ያንን የሚፈልግ አይሆንም ማለት ነው። ስለዚህ በዛ መሰረት ለዚህ ላይ የምናያቸው ነገሮች ይኖራሉ። እንዳልኳችሁ ወደ አርቲፊሻል ኢንተለጀንስም ሄደን ደግሞ ሰፋ አድርገን የምናይበት ሁኔታ ይኖራል ማለት ነው። ስለዚህ ለዛሬ እዚህ ጋር ያሉትን ኢንተርፌሶች እናያለን። እዚህ ጋር እንግዲህ ሞዴሊንግ፣ ሪስካፕቲንግ የሚባሉ ሜኖች አሉ። እዚህ ጋር ቱሎች አሉ፣ ሙቭ ቱል ምናምን። አሁን ለምሳሌ አድ ብለነው እዚህ ጋር አድ የምትላለች ሜሽ ብለን እዚህ ጋር ለምሳሌ ኪዩብ እናስገባ። ኪዩብ ስናስገባ እዚህ ጋር እንግዲህ ኪዩብ ነው። ማውሳችን ላይ ስክሮል ስናደርግ ዙም ኢን ዙም አውት ማድረግ ይችላል። እዚህ ጋር ሙቭ በተን አለች። ሙቭ ሲባል በአንድ አክሲስ ለምሳሌ ስሪ ዳይሜንሽናል ወይንም ስሪዲ ስለሆነ እየሰራን ያለ ነው ምን ማለት ነው?
እዚህ ጋር በሚያሳየን በአረንጓዴ ዋይ ነው። ኤክሱ ማነው ቀዩ ኤክስ ነው። ሰማያዊ ደግሞ ዜድ ነው። ስለዚህ በቀዩን ስታንቀሳቅሱት በኤክስ ዳይሬክሽን አንቀሳቀሳችሁት ማለት ነው። በአረንጓዴው ስታንቀሳቅሱት ዋይ ዳይሬክሽን አንቀሳቀሳችሁት ማለት ነው። በሰማያዊው ስታንቀሳቅሱት ደግሞ ዜድ ዳይሬክሽን አንቀሳቀሳችሁ ማለት ነው። ስለዚህ እዚህ ጋር ደግሞ ምን ያደርግላችኋል? ልክ እዚህ ጋር የከፈታችሁት አንድ ቱል ካለ ወይንም የነካችሁት ቱል ካለ ከሱ ፓራሜትር እንዲያመጣላችሁ። እዚህ ጋር ከስር ደግሞ ምን አለው? ሮቴት አለው። ለምሳሌ በኤክሱ በኩል ስታደርጉ በኤክስ አክሲስ ማሽከርከር ማለት ነው። በአረንጓዴው በኩል ስታደርጉ በዋይ አክሲስ ማሽከርከር ማለት ነው። በዜድ ደግሞ ሲሆን እንደዚሁ ማለት ነው። በዛ መሰረት ልታደርጉ ትችላላችሁ። እዚህ ጋር ደግሞ ስኬል አለ። ስኬልም እንደዛው ነው፣ በማሳደግ እና ማሳነስ ማለት ነው። ስኬል ደግሞ በኤክስ አክሲስ ማሳደግ፣ በዋይ አክሲስ ማሳደግ፣ እንደምታዩት በዋይ አክሲስ ማሳደግ ሊሆን ይችላል። ከዛ ደግሞ በዜድ አክሲስም ልክ እንደዚህ በዜድ አክሲስ ብቻም ደግሞ ማሳደግ ሊሆን ይችላል ማለት ነው። በዛ መሰረት እነዚህን ቱሎች ለዛ እንጠቀመዋለን። ምክንያቱም ከትንሽ ነገር ተነስተን ነው። ለምሳሌ ከኪዩብ ተነስተን ከሲሊንደር እነዚህ ነገሮች ተነስተን ነው አንድ ሞዴል የምንሰራው ማለት ነው። ለምሳሌ የሰው ካራክተር ወይንም ሌላም ነገር የምንሰራው ከዛ ተነስተን ስለሚሆን ያንን አንደርስታንድ ማድረግ ያስፈልጋል ማለት ነው። እዚህ ጋር እንደምታዩት ሌየሮች ናቸው። አሁን እዚህ ውስጥ ያሉትን ነገሮች እዚህ ጋር ይደረድርላቸዋል። አሁን ለምሳሌ ላይት አለን እዚህ ጋር ለምሳሌ ይሄኛው ላይት አላችሁ ካሜራ አላችሁ ይላል። እንደገና ደግሞ ላይትም አለ ይላል። እዚህ ጋር ላይት አለ፣ እዚህ ጋር ካሜራ ሶሪ ይሄኛው ካሜራ ነው፣ ይሄኛው ላይት ነው። ስለዚህ እነዚህ ብሎ አለ ይላቸዋል። ለምሳሌ ሌላ ደግሞ ኪዩብ አሁን ለምሳሌ አድ ብለን ሜሽ ብለን እዚህ ጋር ለምሳሌ ኪዩብ ብንከት ምን ያደርጋል? እዚህ ጋር ኪዩብ ከታችኋል ይለናል ማለት ነው። ስለዚህ በዛ መሰረት ያስገባናቸውን ነገሮች ሴሌክት ለማድረግ ብንፈልግ እዚህ ጋር ይደረደራሉ እንደማለት ነው። በዛ መሰረት እናያለን። አሁን ይህንን የሆነ ነገር ለመስራት ቶሎ ወደ ስራ እንግባና አሁን በዜድ አክሲስ እንደዚህ እናሳንሰው፣ ስኬል እናድርገው። አሁን ስኬል ላይ ስለሆነ ያለነው በዋይ አክሲስም እንደዚሁ እናሳድግ። ይህንን እንደዚህ እናደርግና አሳደግ ነው ማለት ነው። ወይንም ፍላት ነገር አደረግ ነው፣ ወይንም እንደ ጣውላ አይነት እንዲመስል አደረግ ነው። ከዛ ምንድን ነው የምናደርገው? ይህንን ራይት ክሊክ ብለን እነዚህን ነገሮች እዚህ ላይ ልንሰራበት የምንችላቸውን ነገሮች እናያለን። አሁን ለምሳሌ አሁን ያለው ኦብጀክት ሞድ ላይ ነው። እዚህ ጋር ከላይ እንደምታዩት ኦብጀክት ሞድ ነው የሚለው። ያ ማለት ይሄንን ነገር እንደ ኦብጀክት ነው እያንቀሳቀስን ያለ ሙቭ እያደረግን ያለ ነው፣ ሮቴት እያደረግን ያለ ነው፣ አስ ኦብጀክት ነው። ይሄንን ግን ክሊክ አድርጋችሁ ለምሳሌ ኤዲት ሞድ ላይ ብታደርጉት ግን ምንድነው ይሄ የሚለው? እያንዳንዷን ነገር ኤዲት እንድታደርጉ ይረዳችኋል ማለት ነው። ለምሳሌ ይችኛዋን እዚህ ጋር ያለችዋን ቨርቴክስ ተጠቅመን ምን ታደርጉ ትችላላችሁ? ይቺን ብቻ ሙቭ ማድረግ ትችላላችሁ ኤዲት ሞድ ላይ ሲሆን ማለት ነው። በዛ መሰረት ወደ ኮንትሮል ዜድ ብለን ወደኋላ እንመለስና ኤዲት ሞድ ላይ ገብተን አሁን ወደኋላ መመለስ እንፈልግ ወይንም ስንጨርስ ሴሌክት ቦክስ የሚለውን ማንካት እንችላለን። አሁን እዚህ ጋር አሁን የመረጥነው ለምሳሌ ኤጅ ነው። አሁን እዚህ ጋር እንደምታዩት ኤዲት ሞድ ላይ ልክ ኤዲት ሞድ ላይ ስትቀይሩት እነዚህ ሶስት አማራጮች ይመጣሉ። አሁን ኦብጀክት ሞድ ላይ ይጠፋሉ። ይህንን ኤዲት ሞድ ላይ ስታደርጉት ቨርቴክስ፣ ኤጅ እና ፌስ የምትላለች። ለምሳሌ ቨርቴክስ የምትለዋን እንደዚህ እናደርጋትና እችኛዋን ምን እናደርጋለን? ማንቀሳቀስ እንችላለን። ቨርቴክስ ማለት እቺ እያንዳንዷ ፖይንት ማለት ናት፣ ወይንም እያንዳንዱ ጠርዝ እንደማለት ነው። ይችኛዋ ደግሞ ኤጅ ማለት ደግሞ እዚህ ጋር የምታገኙት ኮርነሩ ሳይሆን ራሱ አንዱ ላይን ማለት ነው። እሱንም ለብቻው ልክ እንደዚህ ማንቀሳቀስ ትችላላችሁ። ፕላስ ደግሞ ማንቀሳቀስ ብቻ አይደለም ምን ማድረግ ትችላላችሁ? ሮቴት፣ ልክ እንደዚህ ሮቴት ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ ኤዲት ሞድ ላይ ሲሆን ብቻ ነው ያንን ማድረግ የምትችሉት። እሺ ወደኋላ እንመልሰውና ፌስ ደግሞ የሚባል ነገር አለ። ፌስ ደግሞ ሲሆን እዚህ ጋር ፌስ ከመረጥን እችኛዋ ፌሷን ብቻ ምን ማድረግ እንችላለን? ሙቭ ማድረግ እንችላለን፣ ሮቴት ማድረግ እንችላለን ምናምን። አሁን ይሄንን ሮቴት ባረገው እቺ ፌሱን እንዳለ ነው ምን የሚያደርግልኝ? ሮቴት የሚያደርግልኝ ማለት ነው። በዚህ መንገድ ልናየው እንችላለን ማለት ነው። ይሄንን ካደረግን ምንድነው የምናደርገው? አጠቃላዩን ሴሌክት እናደርግና ይሄንን ፌሱን እንዳለ ሴሌክት እናደርግና ምን ማድረግ እንችላለን? ራይት ክሊክ ብለን እዚህ ጋር እንደምታዩ
ሰብ ዲቫይድ የሚል አለ። ሰብ ዲቫይድ የምትለዋን እንነካለን ማለት ነው። ሰብ ዲቫይድ ስንል እዚህ ጋር እንደ አማራጭ ታች ያመጣልናል። ከዛ በኋላ እዚህ ጋር ይሄንን ሰብ ዲቪዥን መጨመር እንችላለን። እንደምታዩት እያንዳንዱን ነገር ሰብ ዲቫይድ እያደረገልን ነው ማለት ነው፣ ወይንም እየከታተፈልን ነው ማለት ነው። ያ ምን ይረዳናል? በደንብ እያንዳንዷን ነገር እንድንጠቀም ይረዳናል። ከዛ በኋላ ምን ማድረግ እንችላለን? ይሄንን ሮቴት እናደርገዋለን። ይቺን አሁን እዚህ ጋር ያለችዋን ወደ ላይ ድራግ ስናደርጋት ሮቴት ያደርግልናል። ከዛ በኋላ ከታች ያሉትን ለምሳሌ ከታች ያሉትን ፌሶች ሽፍትን እንይዝና 2 3 4 እነዚህን ዳር ያሉትን ፌሶች መርጠን ምን ማለት እንችላለን? ራይት ክሊክ ብለን ኤክስትሩድ ፌስ ወይንም ኢ መንካት እንችላለን። ኤክስትሩድ ስናደርገው ምን ይሆናል? ወደ ታች ማውጣት እንችላለን ማለት ነው። ስለዚህ አሁን ሲምፕል ሞዴሊንግ ከምንሰራበት አንደኛው ምንድን ነው? ይሄንን ቴብል ሰራን እንደማለት ነው። ቴብል ሰራን ማለት ነው። ስለዚህ እዚህ ጋር ቴብል መስራት ቻለን ማለት ነው። እዚህ ጋር እሺ፣ ይሄንን ስንጨርስ ይሄንን ወደ ምን መቀየር እንችላለን? ኦብጀክት ሞድ መቀየር እንችላለን። ኦብጀክት ሞድ ስናደርግ አሁን እንደ ቅድሙ ፌስ ኤጅ ምናምን መምረጥ አንችልም ማለት ነው። ስለዚህ ኦብጀክት ሞድ እናደርጋለን። ኦብጀክት ሞድ አድርገን ይህንኑ አይነት ሁለተኛ እንዲኖረን የምንፈልግ ከሆነ ዱፕሊኬት ማድረግ እንችላለን። ወይንም ደግሞ ምን ማድረግ እንችላለን? ዱፕሊኬት ራይት ክሊክ ብለን ዱፕሊኬት ኦብጀክት ወይንም ሽፍት ዲ መንካት ትችላላችሁ። ይሄንን ምን እናደርጋለን? ዱፕሊኬት አደረግነው ማለት ነው እዚህ ጋር እንዳለ። ከዛ በኋላ ይሄንን እችኛዋን አዲሷን ምን እናደርጋታለን? ሙቭ እናደርጋታለን። ስንት ቴብል ሆነ? 2 ቴብል ሆነልን ማለት ነው። ኦኬ ሶ ይሄንን ካደረግን በኋላ አሁን ወደ ኤዲት ሞድ እንግባና አንድ ሌላ ነገር ላሳያችሁ። ኤዲት ሞድ እንገባና ምን እናደርጋለን? እዚህ ጋር ለምሳሌ ሽፍትን ይዘን ማለት ነው። ሽፍትን ይዘን እዚህ ጋር ዳር ላይ ያሉትን በሙሉ ክሊክ እያደረግን ፌሱን መረጥን። የቅድሙ ፌስ የመረጥነው የታችኛውን ነው እግሩን ለማውጣት። አሁን ደግሞ እዚህ ጋር ያሉትን ዳር ያሉትን እንዳለ ሽፍትን ይዘን ሴሌክት እናደርግና ምን እናደርገዋለን? ራይት ክሊክ ብለን ኤክስትሩድ ፌስ ማለት እንችላለን፣ ወይንም ኢ መንካት እንችላለን። እንደዚህ ሲሆን ይህንን ወደ ላይ ኤክስትሩድ ማድረግ እንችላለን ማለት ነው። እንደምታዩት ያን ጊዜ ይሄ ቴብል የነበረውን ወን ማድረግ ቻለን፣ ወንበር ማድረግ ቻለን ማለት ነው። ሶ በዛ መሰረት ይህንን ወደ ኦብጀክት ሞድ እንቀይረው። በቃ በዚህ መሰረት ይሄንን ማድረግ ቻለን። አሁን ይሄንን ምን እናደርጋለን? ዱፕሊኬት ማድረግ እንችላለን። ሺፍት ዲ መንካት እንችላለን። ሺፍት ዲ ከሆነ ምን ማለት ነው? ዱፕሊኬት ማለት ነው። ዱፕሊኬት ማድረግ እንችላለን። ወይንም ደግሞ ራይት ክሊክ ብላችሁ ምን ማድረግ ትችላላችሁ? ዱፕሊኬት ኦብጀክት ማለት ትችላላችሁ ማለት ነው። እዚህ ጋር በዚህ መሰረት በቀላሉ ልትሰሩ ትችላላችሁ ማለት ነው። ኦኬ ይህንን ካሰራን አሁን በዚህ ስናየው አንድ ወደ ታች አንድ ወደ ላይ ያለ ይመስላል። ለምሳሌ እቺ ኤክስ የምትለዋን ቀጥታ ኤክስ የምትለዋን ክሊክ ስታደርጓት ምን ታደርጋላችሁ? ከዚህ ከሳይድ ቪው ምን ይመስላል የሚለውን ያሳየናል ማለት ነው። ስለዚህ እንደምታዩት አንዱ ከፍ ያለ ነው፣ አንዱ ዝቅ ያለ ነው ምናምን በሱ በኩል ስታዩት ማለት ነው። ስለዚህ ይህንን ውብ በተን እንጠቀምና እቺን አረንጓዴ ላይኗን ላይ መሰረት አድርገን መሬት ላይ ሁሉም እዚህ መሬት ላይ እንደቆመ አስመስለን ልንሰራ እንችላለን ማለት ነው። እንደምታዩት ይቺን ሳይለቅ ምን ማድረግ ይቻላል? እንደዚህ እንዲቆም ማድረግ እንችላለን። አሁን ይሄ አረንጓዴዋ ምንድን ናት ማለት ነው? እንደ ግራውንድ እንጠቀማታለን ወይንም እንደ መሬት እንጠቀመው። ትክክለኛው ይሄ ነው ማለት ነው። ስለዚህ በዚሁ መሰረት ወደዚህ ወደ ኋላ እናስተካውና ይሄንንም እንደዚሁ እዚሁ ላይ እንዳለ በዜድ አክሲስ ሮቴት እናደርገውና ምን ማድረግ እንችላለን? በዚህ መሰረት ልንሰራ እንችላለን። አሁን ተመልሰን ብናየው ልክ እንደዚህ ትክክለኛ ግራውንድ ላይ የቆመ ይመስለናል ማለት ነው። ስለዚህ ስትሰሩት ሁል ጊዜ ግራውንድ ላይ እንደቆመ ወይንም ሪፈረንስ ተመሳሳይ ሪፈረንስ እንደሆነ ለማረጋገጥ በዚህ ቪው ማየት ትችላላችሁ። ወይ ኤክስን ወይ ዋይን ማድረግ ትችላላችሁ። ወደ ፈለጋችሁት ኤክስንም ዋይንም ማድረግ ትችላላችሁ። ስትጨርሱ ጀስት እዚህ ጋር መታችሁ እዛው ላይ ድራግ ማድረግ ነው። ከዛ ወደ ስሪዲ ይቀየርላችኋል ማለት ነው። ይህ እንግዲህ ሲምፕል ዌይ በቀላሉ ቀላል ሞዴሊንግ ብሌንደር ላይ ልንሰራው የምንችለው በቀላል ሞዴሊንግ እና
እንዳያችሁት እንግዲህ በቀላሉ እንዴት ኢንተርፌሱ ላይ ሞዴሊንግ መስራት እንችላለን የሚለውን ለማየት ነው። ሰብዲቪዥን አይተናል፣ ኤክስትሩድ አይተናል እና ከዚህ ውስጥ ደግሞ ምን ተጠቀምን? አድ ብለን እየተጠቀምነው ምንድነው በዋናነት ሜሽ ውስጥ ኪዩብ ከኪዩብ ተነስተን የሰራነው። በቀጣይ ደግሞ በሲሊንደር በሌሎች እያደረግን ሌሎች ነገሮችን እዚህ ጋር ይሄንን ቤት እየሰራንለት እየሰራንለት አድቫንስ እያደረግነው እንሄዳለን ማለት ነው። ከዛ ደግሞ የሰው ሞዴሊንግም እንገባለን። በዛ መሰረት እንሰራለን ማለት ነው። ዛሬ ይሄንን እናያለን። በደንብ ስሩ። ያልገባችሁ ካለ ልትጠይቁኝ ትችላላችሁ ኤኒ ታይም፣ ችግር የለውም። አይ ሆፕ ይሄኛው ጥሩ ቪዲዮ ነው ብዬ አስባለሁ። በአካል የምትማሩ ልጆች ያው በአካል እንገናኛለን። እስከዛ ያው ብሬንስቶርም ለመደራረግ ያክል ነው። የተወሰነ ኦፊሶች እያዘጋጀን ስለሆነ በጣም ሰፊና ጥሩ ኢንቫይሮመንት ያለውን ኦፊስ እዛው ከኬር ወደ ደብረ ወርቅ እየቀየርነው ስለሆነ ሰፋ ያለ ቢሮ እየያዝን ስለሆነ ለዛ ነው። እናስተካክላለን። እስከዛ በዚህ የተለማመዳችሁ ትጠብቁናላችሁ። ከዛ በኋላ በቀላሉ ወደ ስራ ትገባላችሁ ማለት ነው። እናመሰግናለን።